ዛሬ ደግሞ ይዤላችሁ የመጣሁት ሰመክ መግሊ ወይም ደግሞ የአሳ ጥብስ ነው ማለት ነው። በምጣድ የተጠበሰ የአሳ ጥብስ ወይም የአሳ አሰራር ነው ይዤላችሁ የመጣሁት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። መግቢያ ላይ እንደተናገርኩት አሳ በምጣድ እንዴት እንደሚጠበስ ነው ቪዲዮ ይዤላችሁ የመጣሁት ማለት ነው። እና ብዙዎቻችሁ ልታውቁ ትችላላችሁ። እኔ ከዛም በፊት ብዙም በዚህ መልኩ አልሰራም። ኦቭን ውስጥ ነው ብዙ ጊዜ የምሰራው እና አልፎ አልፎ ነው እንደዚህ የሚያሰሩኝ ማለት ነው። እና ዛሬ እንግዲህ በዚህ መልኩ ስሰራ ለምን እስቲ ለእናንተ ይዤላችሁ አልመጣም፣ ለእናንተ ለምን አላሳያችሁም ብዬ ቀርሼ ይዤላችሁ መጥቻለሁ ማለት ነው። በዚህ መልኩ አሳችን ሰርተናል ማለት ነው። እንግዲህ እስቲ ወደ ዋናው ቪዲዮ ከመግባታችን በፊት ላይክ አድርጉ። ላይክ በማድረግ ቪዲዮን ጀምሩ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ተቀላቀሉኝ እና እስከ መጨረሻው ተከታተሉኝ። እንዴት እንደሆነ ቪዲዮን ላይክ አድርጉ። ይኸው በምታዩት መልኩ ይኸው እያጠብኩት ነው ማለት ነው አሳውን። አሳው በዚህ መልኩ በደንብ አጥበውና በጨው በሎሚ ነው ያጠብኩት። መጀመሪያ በጨውና በሎሚ ዘፍዝፌው ነበረ ማለት ነው። አሁን መጨረሻ አጨራረሱ ላይ በዚህ መልኩ አጥቤ ይሄ የምታዩት ጸጉር ነገሩ ማለት ነው፣ ይሄ ክንፍ ነገሩ በመቀስ ወይም በቢላዋ እንቆርጠዋለን እና እሱን ቆርጬ ከላይ በደንብ አጥቤ አስድቼ ከጨረስኩ በኋላ ነው ማለት ነው ወደ መጥበስ የምንሄደው። በደንብ አጥቤዋለሁ። አሳ ደግሞ በደንብ ማጠብ አለብን፣ በጨው በሎሚ መታጠብ አለበት ማለት ነው። እና በዚህ መልኩ እየቆረጥኩት ነው። ክንፍ ክንፍ ነገሩ የሚመቸው በመቀስ ነው። መቀስ ካላችሁ በመቀስ መቁረጥ ትችላላችሁ። ሁሉንም ከላይ ከላይ ያሉት ነገሮች ታስወግዳላችሁ። ውስጡ ምንም ነገር አነካካውም ማለት ነው። በጭራሽ ውስጡ አነካም። ከላይ ብቻ ነው በደንብ የምናጸዳው። ጭንቅላቱ በኩል በራሱ በኩል የሆነ ክፍተት ነገር አለና እሱን ውሃ በደንብ እያስገባን እናጸዳዋለን ማለት ነው። እና በዚህ መልኩ ቆራርጫለሁ። መቀሱ ትንሽ አልቆርጥ ብሎኝ እያስቸገረኝ ስለሆነ በጣም አቆየኝ ማለት ነው። ትንሽዬ ናት እና ይሄ ክንፍ ነገሩና ይሄ የሆነ እንደ አጥንት ነገር አለው ጎንና ጎኑ፣ እሱ በጣም አስቸጋሪ ነው፣ ያታክላል ሲቆረጥ ማለት ነው። እናንተ በተመቻችሁ በቢላዋም ሆነ በመቀስ ዋናው ነገር ማስወገዳችሁ ወይም ማጽዳታችሁ ነው ማለት ነው። እና በዚህ መልኩ ጨው ነሰነስኩት። ጨው ነው አሁን ያያችሁት ጨው ነው። በደንብ ይነሰነሳል ጨው ሁሉም ቦታ ላይ ደቃቅ ጨው ትነሰንሱታላችሁ። ከዛ ምጣዱ ላይ በዚህ መልኩ ጨው ነስንሰን፣ ጨው በጣም ይፈልጋል። ከዛ ምጣዳችን ሲግል ማለት ነው፣ ምጣዳችን ሲግል በዚህ መልኩ እያመጣን ምጣዱ ላይ እናስቀምጠዋለን ማለት ነው። መጋል አለበት ምጣዱ፣ ምክንያቱም ምጣዱ ሲግል እንደዚህ ካስቀመጥ ነው አይዘብንም ማለት ነው። ያው ምንም ነገር አልያዘብኝም። ሳይሞቅ ከሆነ ግን ይይዛል። አለቂ ብሎ ያስቸግራችኋል። ቆዳው ይፈቀፈቃል እና ቆዳው ሲላላጥ ደግሞ ደስ አይልም። እና በዚህ መልኩ እያበሰልኩት እገኛለሁኝ። የጨረሰብኝ ከ15 ደቂቃ እስከ 20 ደቂቃ ነው ማለት ነው። ከዛ በላይ አልጨረሰብኝም። ቶሎ የሚበስል ነገር ነው፣ አያስቸግርም፣ ጊዜ አይፈጅም። እና እዚች ጋር ነጭ ሩዝ እየቀቀልኩ ነው። አሳው በነጭ ሩዝ ነው እንግዲህ የሚበላው። በዚህ መልኩ እያገለባበጥኩ እያበሰልኩ እገኛለሁ። እና በዚህ መልኩ ይበስልልናል ማለት ነው።
ጎንና ጎኑ እዩት። ጎንና ጎኑ እሳት ምጣድ አልደርስ ያለው ቦታ በዚህ መልኩ እያገላበጥን ደገፍ እያደረግን በሆነ መቆንጠጫም ነገር ይሁን በምንም ነገር እንዲደርሰው ማድረግ እንዲበስል ማድረግ እንችላለን ማለት ነው። በዚህ መልኩ ካላበስል ነው የሆነ ዳርና ዳሩ እንደምንፈልገው አይበስልልንም ማለት ነው። እና አሁን እየበሰለልኝ ነው፣ ትንሽ ነው የሚቀረው። ጎንና ጎኑ ያልደረሰው ቦታ እንዲደርሰው እያደረኩ ነው ማለት ነው። እና በዚህ መልኩ ደርሶልኛል። አሁን በቃ በቅቶታል ማለት ነው። እዩት፣ ሁሉም ቦታ በቅቶታል። በደንብ አዛዙሬ ነው ማለት ነው እንዲደርሰው ያደረኩት። እንደሚበላ ሆነዋል ማለት ነው። አሳችን ደርሷል። አሁን በአልሙኒየም ነገር አድርጌ እስከ ማቀራረብ ድረስ እንዳይቀዘቅዝ በአልሙኒየም ነገር ጠቅልል አድርጌ ሸፍነዋለሁ ማለት ነው። በአልሙኒየም ከተጠቀለለ ቶሎ አይቀዘቅዝም ማለት ነው። ትኩሱ ለረጅም ሰዓት እንዲቆይ ይረዳዋል። እና በዚህ መልኩ ሰመካችንን ሰርተናል። እናንተም ሰርታችሁ ሞክሩት። በጣም አሪፍ ቀላል መንገድ ነው። እዚች ጋር ሩዜን በሀራራ አድርጌያለሁ። በዚህ መልኩ አዘጋጅቼ ለመሳሪያ ሬዲ አድርጌያለሁ ማለት ነው። ቪዲዮን ከወደዳችሁት ሼር አድርጉ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። ዘወትር የምለቃቸው ጠቃሚ የሆኑ ቪዲዮዎች እንዲደርሳችሁ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም።